ያረፈታች አንቺ ችግር የለም ተይው በቃ ተው በቃ ዝም ብለህ እሺ ተይው በቃ ያላወራም እሺ በቃ ተይው። ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንደተለመደው ዛሬ የፈረደባት ሚስቴን ፕራንክ አድርጋታለሁ። ዛሬ ጠያቂ እሷ ናትና ጥያቄዎች አውጥታለች እና በቃ በማይሆን ነገር እኔ ጨቃጨቃታለሁ። ማነሳውም ሀሳብ ምንድነው ትልቅ ዳሌ ይፈልጋለሁ ውጭ አይቻለሁ እና እንደሷ እንድትወንግልኝ ይፈልጋለሁ ብዬ ነው ነገር መጀመራት ማለት ነው። እና መጨረሻውን እስኪ አንድ ላይ እናያለን። ቤተሰብ መሆናችሁን እንዳትረሱ፣ ላይክ ማድረጋችሁን፣ ኮሜንት መጻፋችሁን እንዳትረሱ። ይመቻችሁ። ሰላም እንዴት ናችሁ? ሃይ ሰላም ብለናል። እንዴት ናችሁ ውድ ቤተሰቦቻችን? እንዴት አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ብዬ አስባለሁ። ሰላም ጤና ከእናንተ ጋር ይሁን። ይመቻችሁ። እና ደግሞ ዩቲዩባችንን እያያችሁ ንገራችሁ አውጣ ሰብስክራይብ አድርጉን እያያችሁልን። ያ ሰብስክራይብ አድርጉ። ላይክ ስታደርጉ ደግሞ ሰው ጋር ይደርሳል። አሪፍ አሪፍ የሆኑ ቪዲዮዎችን እንሰራለን። ጥሩ ቤተሰብ እንሆናችኋለን። ዛሬ ምንድነው ሀሳብሽ? እስኪ ንገሪያቸውና እንጀምር። ዛሬ ባለፈው እሱ ጥያቄ ስለጠየቀኝ እኔ ደግሞ ዛሬ ጥያቄ ብጠይቀው ትንሽ ነው ያወጣሁት። ስለዚህ ዛሬ ጥያቄ ጠይቀዋለሁ ማለት ነው። ዛሬ ጥያቄ ትጠይቀኛለች። እንግዲህ ጥያቄውን እየሰማችሁ መልሴንም እየሰማችሁ እንታወቃለን በደንብ ማለት ነው። ይመቻችሁ። እሺ ወደ ጥያቄያችን እንግባ። እሺ እስኪ መጀመሪያ ጥያቄ ጓጉቻለሁ። በነገራችን ላይ ምንድን ነው የምትጠይቀኝ ብዬ ማለት ነው። አይ ሌላ የተለየ አይደለም። ስለኔ ስላንተ ነው የምጠይቅ። አዎ እሱማ ማለት እንዴት ነው የሆነ ነገር ዝም ብሎ ማን ነው እንደዚህ የሚያደርገው ምናምን የምትጠይቂኝ? እሺ የመጀመሪያውን ልስማው። እንደው ወደ መጀመሪያው እንገባ ከመጀኮል የተነሳ እሺ አትሳቂ እንዴ ጠይቂው። አለው ጥያቄ ግን አለው ግን እንደዚህ ትጠይቂኛለሽ ወይስ? ጥያቄ አለው ግን እንደዚህ አይጠየቅም። እንዴት ስልኬ ላይ ለምን አላነበብም? እንዴ በሱ ላይ አንዴ እንትን ያልሽው የሚገርማችሁ ነገር ይኸው ልጠይቅህ ብላ እንዲህ ነው በቃ ስራዋ ማለት እኮ አውጥቼ ነበር ግን እሱ ትቼው ነው። እሺ ተይው ይኸው ከእሱ ጋር እሺ አይጠያቂ ተመልከቱ እንግዲህ። እሺ አሁን በእኔ ላይ የመጀመሪያ እይታ ምንድን ነው? እኔን ስታይኝ መጀመሪያ ያየው ነገር እኔ ላይ ምንድን ነው? እኔ በመጀመሪያ ሳያት ወድጄው የነበረው ያው ሰውነቷን ነበር። ሰውነቷን? አዎ ቁጥነትሽን እቺን ወድጄው ነበርና ነበረ ነው እኮ ነበር። አሁን ግን እያሳዘነኝ የምሬን ነው የምናገረው። እንደውም የልቤን ነው የምናገረው እኮ። አዎ ማለት የሆነ ያው ዛሬ ለምሳሌ መገናኛ ምን አየሁ መሰለኝ ልንገርሻ፣ ችግር የለም እኮ ያወራና ነገር ትልቅ መቀመጫ አለ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። እና በቃ ጥያቄ እኮ እንዲጠየቀው አሁን እዚህ ጋር ምን ቪዲዮ እየሰራሁ ነው። ስለዚህ እንደ ጥያቄ ነው። በእኔ ላይ የመጀመሪያ እይታ ምን ነበር ነው እኮ። እሱን እኮ እየነገርኩ እኮ ላብራራው እኮ ነው። ላብራራላቸው በቃ የውስጤን ልናገራ። መጀመሪያ አይቼው የነበረው ሰውነትሽን ነበር ማለት አሪፍ ቅጥነትሽ ምናምን አለ እንደዛ መጀመሪያ ከኔ ላይ ያየው ማለት ይሄ ማለት እንዴት አለ መሰለሽ፣ አሁን ሴት ልጅ ብዙ ጊዜ ስትወልድ ምናምን ትወፍራለች ምናምን ነገር ይባላል። ወፍራም ሆነሽ ቢሆን ኑሮ ከዚህ በኋላ ስትወልድ ደግሞ የበለጠ ሂጂ ነው የምታውቂው። እና አንድ እሱን አስቤ ነው እና ብቻ ወደ አቋረጡት ሀሳብ ሲሄድ ያንን አየው ትልቅ እና
በቃ አንቺ ደግሞ እሱ የለሽ ትዝ ያለኝ እሱ ምን አለ እና ሳይሆን ደስ አለኝ። በቃ እንዴት እስከዛሬ አላየሁም ማለት አልታየኝም ወይስ ምን ዋኝ ነው? አንዳንዴ ፍቅር ያወራል። እርግጥ ግን በቃ እኔ ሳስቦ ነው የመጣሁት በነገራችን ምን በቃ ቢኖራት ማለት ይሆናል። ደስ ይላል። ለአንቺም ለልብስ ምናምን ነገር ደስ ይላል። ለወንድ ልጅ ለእይታም ምናምን ነገር ምንድን ነው የምታወራው? ጥያቄ እኮ ነው የምትጠይቀው። መልስ እኮ አንድ መልስ መስጠት ያለብህ እኔ እንደዚህ ነበር ማለት ነበር ሳይሆን ነው በቃ አሁን እሱ ጋር እኔ ጋር ያየሽው መጀመሪያ ቀን እኔ ጋር ያየሽው ምንድን ነው የምትለኝ? ይሄንን እልሃለሁ። አዎ ሊሆን ይችላል። ለማብራሪያ አያስፈልግም። አይ ነው እሱማ ግን እኔ በዛው ልንገርሽ ብዬ የምር አይ በቃ አለ አይደለ እንዲኖርሽ እፈልጋለሁ። ምን በቃ ዳሌ ቆንጆ ዳሌ እንዲኖርሽ እፈልጋለሁ። እኔ ከልቤ ነው። ለምን እስካለሁ በቃ አይደለም እኔ ከልቤ ነው። ገርሞኝ ነው። ምንድን ነው የምትፈልገው? እንዴ ነገርኩሽ እኮ በቃ ቪዲዮ እናቆመው። አይ ተይው ምን እርሹና እሱን ግን እና አንቺ ግን የምር እናወራ አይደል እንዴ? ለምንድን ነው አንተ ልጅ እንደዚህ የምትለው? ተይውና እሱን ግን እየሰራን ነው አይ ነው ታዲያ ግን በቃ እየሰራን ነው። ስለዚህ ጥያቄ ነው ዛሬ እኔ የምጠይቀህ በቃ አለቀ እኮ ምን ችግር አለ ታዲያ? ምናምን የሚመለከተኝ እንዴ ታዲያ? እንዴ አይመለከትሽም? ስለ እዛ ስለመጣህ እኔ ምን ያገባኛል? እና ደግሞ ይቺ መጣው ይባላል እንዴ? እንዴ ምን ችግር አለ? በቃ ማለት እኔ አሁን ሚስቴ እንደዛ ብትሆንልኝ ደስ ይለኛል። ማለት ምንም ማድረግ አልችልም። እግዚአብሔር አንዴ ሰጥቶኛል አላውቅም። ግን ቢኖርሽ አሁን እስኪ አስቢው መቀመጫ ቢኖር እንዴ እንደው ሌላ ቢቀር እኮ በቃ ተውሽ አቋርጠውና ሌላ ቀን እንትን አይደለም እኮ ቆይ እኔ ደስ እንዲለኝ አትፈልጊም? እሱን አይደለም የምናወራው ነው እንዴ? እና ቢሆንስ ታዲያ አትፈልጊም? እኔ ማለት ላይ እኔ አልፈልግም። መወፈር አልፈልግም። መወፈር እኮ ላይሆን ይችላል እኮ ግን አርቲፊሻል አርክ እንዴ አርቲፊሻል ለኔ የሚያደርግልኛል። ታዲያ ምንድን ነው እኔ ትክክለኛውን እንድታውጪ ነው። እና ታዲያ እሱ በራሱ ጊዜ ይመጣል ቀስ ብሎ እንጂ አሁን እንደዚህ ነው እንደዛ ጋር ይቼ መጣው እና እቅዳችን ይሄ ነው። ሁሌ እቅድ ማበላሸት ስለምትፈልግ ነው እቅድ ማበላሸት አይደለም ነው በቃ አሁን እኛ ልንሰራ ጥያቄ አጥቼ ምናምን ልንሰራ ነው በስርዓት አሁን ይሄ እንደዚህ ነው ነው ተብሎ እዚህ ጋር አይ ጓደኞቼም እኮ በቃ ማለት ምንድነው አንተ ድሮ እኮ ትወድ ነበረ መቀመጫ እንዴት አሁን እንደዚህ አይነት ሴት ግን ምናምን ነገር አለኝ አንዱ ገጀለስ ማለት ነው። እሱም ደግሞ እንዲህ እየጠቆመ ያሳየኛል። ተመልከቴ እነሱ ምናምን እያለ አንተ ደግሞ ታያለህ። እኔ ደግሞ እንደምወድ አውቃ ነበር። እንዴት እንደዘነጋሁት አላውቅም። ግን አሁን ቢያንስ ተስፋ አለኝና እንትን አትይልኝ ተውጪ በማርያም ዝም በል። የምሬን እኮ ነው። እኔ ደስ እንዲለኝ አትፈልጊም ማለት ነው? አልፈልግም። የምር ይሄ ነው መጨረሻው? አዎ። እና የሌላ ሰው ሳይ ነው አይመለከተኝም። እሱ እንዴ ምንድን ነው የምታወራው? ናይ ይቀራል እኮ ችግር ተይው ይሁን እኮ እንግዲህ በቃ እኔ እንደዚህ አሁን ቢሆን ደስ ይለኛል። ለምን የዛሬዋን ያየሁት ብታይ በቃ እንዴ ምን ሆነ ነው መናገር አልነበረብኝ መስጠኝ? አዎ አልነበረብኝ። የምር ማርያምን የምሬን ነው። መናገር ምንም ማየትም አይጠበቅብህም፣ ምንም ማለትም አይጠበቅብህም። ስለዚህ አይነት ነገር ምንም እኮ ችግር የለም ማለት ሁሉም ነገር እኔ ብቻ ግን የተሰማኝን የተናገርኩት ያው አጥፋው ካሜራውን አጥፋው። አይ ታውቃለህ፣ እሱ ምንም ችግር እኮ የለም። ግን ዝጋው ነው በቃ እስከዛ ድረስ ዝጋውና ነገ እንሰራለን። አሁን ዝም በል። ምን አለ ብታውጪልኝ? ቆይ ኧረ በማርያም አታውጪልኝ? እሺ ምንድን ነው የምወጣው እንዴ ያልኩሽ ነው አውጣ እንዴ ለምንድን እንደዚህ የምታይኝ? ማርያምን ስነ ስርዓት ያዝ። በቃ እያናደድከኝ ነው። በቃ ታየው ችግር የለም። ያረፈች አንቺ
ችግር የለም ተይው በቃ እኮ ተው በቃ ዝም ብለህ እሺ ተይው በቃ ነገር አታውቅም። ያላወራም እሺ በቃ ተይው ቆይ አይደለም እኮ ትተነዋል እኮ ትተነዋል። እንደዛ አይደለም ማርያምን እረፍ። እንደዚህ አይባልም። እኔ አሁን የሆነ እንደዚህ አይቻለሁ እንደዚህ ምናምን ብልህ አንተስ ምን ትላለህ? እኮ በቃ ምን በቃ የምር አይደለም። እኔ ሁሉ ነገርሽን እወደዋለሁ። የምር ምንድን ነው ጀስት በቃ ለፋሚሊያንሳችን ተናገሪ እስቲ ምን ትላለች ብዬሽ አላውቅም። እንደዚህ ነገር ብዬሽ አላውቅም አልከኝ። አሁን ዛሬ ጀስት እኔ ፈታ ፍራንክ ላደርግሽ ፈልጌ ጥያቄያችንስ ነው አሁን እያወራኛ እኮ ጥያቄውን ችግር የለም እንቀጥለዋለን እኮ መቀጠል ምናምን አይደለም። ትሰሪ ያሰብሽ ከዚህ በኋላ ሰራም ሲጀምር እንቀጥላለን ምናምን ምን ማለት ነው? ለምን ማንሰራው እኮ አልሰራም፣ ነገ እንሰራለን እንጂ ዛሬ አልሰራም። ለምን? ምክንያትሽ ምንድን ነው? እንዴ ፕራንክ ላደርግሽ ነው። ቀልድ ነው እኮ አይደረግም፣ እንደዚህ አይባልም። የምር ይቀልድ እኮ አይባልም። እኔ ራሴ አሁን ያለኝ ወደዋለሁ። ስለዚህ እንደዚህ አይባልም እኮ ነው። እኔም እወድልሻለሁ ሁሉም ነገርሽ እኮ ግን እዛው የታወተ ከመጣ በኋላ ተቀየርክ ነው እንዴ? አንቺ እኔ ቀልድ ነው። ዲስካውንት አልተወሽም እንዴ? የምር እግዚአብሔር እንዴ አንቺ የምርሽ ነው? ማረኝና አጥፋው በቃ አጥፋው። ቻው በለችው እና ዝግ እንድትሰራ አስባለሁ። ኧረ ፋሚሊያንስ የምር አሳይሻለሁ። ፕራንክ ላደርጋት ነው ያልኩትን ቪዲዮ አሳይሻለሁ። ታዲያ ይሁን ችግር የለውም እኮ እንደዛ አልክ እኮ። ጥያቄውን እንቀጥል። አሰራም ይመቻችሁ። በቃ እንግዲህ ቀሪውን ከእሷ ጋር ጨርሼ የምናወራው ይሆናል። ሰላም ነው። እሺ ቻው በያቸው። ቻው። ኧረ በቃ የምርሽ ነው? ምን ይምባቀርሽ? ኧረ እኔ ምንም አልኩ እንዴ